ሰኔ 21 የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በምን ምክንያት እናከብራለን? ሁላችሁም ይህን ቪዲዮ ለሁሉም የተዋሕዶ ልጅ ይደርስ ዘንድ ሸር አድርጉልኝ። ሰኔ 21 አምላክን የወለደች በውስጥ በአፍ ንጽሕት የምትሆን የብርሃን እናት እመቤታችን ንግሥትነ ማርያም በሰኔ 21 በጎልጎታ ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስን በመካነ መቃብር በመሆን የጸለየችበትን ቀን በማሰብ ዓመታዊ ክብረ በዓሏን እናከብራለን። በዚች በሰኔ 21 ቀን የጸለየችው ጸሎትም ይህ ነው። አቤቱ እኔና እናትህ ገረድህ የምሆን በማኅፀኔ 9 ወር ከ5 ቀን የተሸክም ያለውና ጡቶቼንም ለ4 ዓመት እየጠባህ አድጋሃንና እለምንሃለሁ። ሄሮድስን በምቀኝነት ሊገልህ በፈለገ ጊዜ አንተን በጀርባ ያዝዬ 4 ዓመት ከአንድ አገር ወደ አንድ አገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገ 9 ወር ከ5 ቀን ተሸክሜ ያለውና አቤቱ በቁርና ብርድ ወራት በቤተልሔም ከእኔ መወለድህን አስብ። አቤቱ ካንተ ጋር አገር ለአገር መሰደዴን የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያንም ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴና አስተውል። ካንተ ዘንድ የምሸው የቃሌን ልመና ትሰማኝ ዘንድ